स्कॉलर्स कहते हैं दीवार को गिराकर क्यों इंसानियत का नहीं? परचम እና ሙሽሪኮቹ ግን በአኺራ በማስተባበላቸው ምክንያት ይህንን መገለጫ ይህ ምርጥ የነበረውን ባህሪ እንደ ነውር ቆጥረውት እንዴት እንደዚህ ይደረጋል እስከ ማለት ድረስ ደረሱ። አኑጣይሙ መለው የሻኡላሁ አጣመሁ እስከ ማለት ድረስ ደረሱና ቁርአን እየወቀሰ ያለው እሱ ነው እንጂ ሰዎችን የግድ አብሉ እያሉ መቀስቀስ ግዴታ አይደለም፣ ሸሪዓዊ ግዴታ አይደለም። ግን ደግሞ ሰዎች የሚያበሉ ሰዎችን መቃወም ነው አላህ Subhanahu Wa Ta'ala እየተቃወመባቸው ያለ ይላሉ ሙፈሲሮቹ። እዚህ ቦታ ላይ ያቺን የሱረቱል ያሲን አሁን ቁርጡቢ የምትመለከቱ እንደዛ ነው የሚለው። ጥሩ أرأيت الذي يكذب بالدين እሺ ወላ የሁዱ ዐላ ጣዓሚል ሚስኪን አለ። እዛ ምን አለ? ፈወይሉን ሊልሙሰሊን ለሰጋጆች ወዮላቸው። ይህንን እንደዚህ ብለን ፈስረን ዝም ካልን አብረን አያይዘን ካልፈሰርነው ትርጉም አልባ ይሆንብናል። ምክንያቱም ሰጋጆች ወዮላቸው ተብሎ እንዴት ትርጉም ይሰጣል? መሟላት ያለበት ነገር ይሄ በትረንሱስ ይባላል። አንዳንድ ሰዎች ቆርጠው ፈወይሉን ሊልሙሰሊን ይላል ቁርአኑ። ሰጋጆች ወዮላቸው። እንደዚህ ካደረግነው ብዙ ነገር ይበላሽ። የሰዎችንም ንግግር በዚህ ልክ እንደዚህ አበላሽቶ መቁረጥ ተገቢ አይደለም። መቁረጥ አይደለም ከኮንቴክስቱ ውጪ ቪዲዮዎችን እየቆራረጡ ለሌላ ትርጉም አስመስለው የሚያመጡ ሰዎች መጠንቀቅ አለባቸው። የሰዎችን ንግግር በደል ነው፣ ይሄ ዙልም ነው። ግልጽ ነው አይደለም? ሰዎች ላይ ድንበር ማለት ቁርአን ላይ ሲሆን ደግሞ ይከፋል። ቁርአን ላይ ሲሆን ይከፋል። ስለዚህ ተያይዞ ያለውን ነገር አያይዞ መፈሰር ግዴታ ነው። ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون። እነዛ ወዮላቸው የተባሉት ወይም ደግሞ ዋዲ ፊ ጀሃነም፣ ወይል ማለት ጀሃነም ውስጥ ያለ ሸለቆ ነው አለላቸው የተባሉት ሰዎች እነማን ናቸው? الذين هم عن صلاتهم ساهون። እነዛ ሶላታቸውን የሚዘነጉ የሆኑ ሰዎች ናቸው አሉ። ጥሩ ሶላቱ ላይ መዘንጋት ማለት ምን ማለት ነው? እንግዲህ ሳሁ የሚለው ቃል ስርወ ቃሉ መሰረቱ ትርጉሙ ምንድነው? መርሳት ማለት ነው። ሶላትን የሚረሱ እንደዛ አይደለም የተፈለገው። ሶላትን እያወቁ ሳይረሱ ሰዓቱ መግባቱን አይተው ነገር ግን ከሶላት ይበልጥብኛል ስራዬ ንግዴ ብለው ከሶላት ይበልጥብኛል ልጄ ሚስቴ ብለው ሰላታቸውን አሳልፈው ወቅቱ ከወጣ በኋላ ወይም ደግሞ የተወሰነው የሰላቱ ክፍል ለምሳሌ ዙህር ከሆነ መጨረሻ ወቅቱ ላይ ይሄዱና የዙህሩን ግማሹን ክፍል በዙህር ወቅት ከዛ አዛን ካለ በኋላ የቀረውን የሚጨርሱ ከሆነ እነዚህ ሰዎች ናቸው ሳሁን ተብለው የተገለጹት ይላሉ። ኢብኑ ከሲር የሚሉት ነገር አላቸው። ምን ይላሉ? እዚህ ቦታ ላይ የተፈለገው الذين هم عن صلاتهم ساهون ማለት አንደኛ ወቅቷን በአግባቡ የማይጠብቁ አብዛኛው ጊዜ እንደዛ አይነት መገለጫ ያላቸው እንደዛ አይነት መገለጫ ያላቸውን ሰዎች ብዙ ጊዜ የምናገኛቸው መርካቶ ነው። እኛ ጋር መርካቶ ብትሄዱ አንዋር መስጂድ ለአስር ሰላት እየገባችሁ አዛን ሊል እየተቃረበ ወይም ደግሞ አዛን እየተባለ ዙሁር የሚሰግዱ የማአት ጀማዓት እንመለከታለን። እነዚህ ሰዎች ቁርአን ላይ እንደተባለው ቁል ኢን ካነ አባኡኩም ወአብናኡኩም ወኢኽዋኑኩም ወአዝዋጁኩም ወዓሺረቱኩም ወአምዋሉን ኢቅተረፍቱሙሃ ወቲጃረቱን ተኽሸውነሃ ከሳደሃ ወመሳኪኑ ተርደውነሃ አሐበ ኢለይኩም ሚነላሂ ወረሱሊሂ ወጂሃዲን ፊ ሰቢሊሂ ፈተረበሱ ይላል። አባት እናታችሁ፣ ንግዶቻችሁ፣ ሚስቶቻችሁ፣ ልጆቻችሁ፣ ህንፃዎቻችሁ፣ የሰራችኋቸው ነገሮች በአጠቃላይ ለናንተ ከአላህ የበለጠ ከመልእክተኛው የበለጠ የተወደዱ ከሆኑ ጠብቁ፣ ምንም ከአላህ Subhanahu Wa Ta'ala የሚመጣ ቅጣት ጠብቁ ይላል አላህ Subhanahu Wa Ta'ala። ስለዚህ ሰላት ከወቅቱ ማለፍ የለበትም፣ በወቅቱ ነው መሰገድ ያለበት። ወይም ደግሞ እዚህ ቦታ ላይ የተፈለጉት ወይ አርካንና ሽሩጧን የሚያጎድሉ እንግዲህ ለምሳሌ ብዙ ሰው የሚያጎድለው ነገር ምንድነው? ከአርካኖች መካከል ሩኩ ያደረገ ሰው ሰሚ አላሁ ሊመን ሐሚዳ ብሎ ሲቆም ጡማኒና የሚባል ነገር አለ። ጅምሁር ዑለማ ጡማኒና
ሚን አርካን ሰላት ናት ብለዋል። ጡማኒና ማለት የቆምክበት ላይ መርጋት ማለት ነው። እንደዚሁም ደግሞ በይነ ሰጅደተይን በሁለት ስጁዶች መካከል ያለው ቅማጤ መቀመጥ ላይ እንደዚሁ መርጋት ሚን አርካን ሰላት ነው። እዛም ላይ የማይረጉ ሰዎች አሉ። ይህም ጡማኒና ግዴታ ዋጅብ ነው። እዛው በደንብ ቀና ሳይሉ ባጎነበሱበት መልሰው የሚያጎነብሱ ሰዎች አሉ። እነሱን ነው የሚመለከተው ብለዋል። ወይም ደግሞ ኹሹዑን የሚያጓድሉ ተደቡር የማያደርጉ ፋቲሃ ሲቀሩ የቀሩትን ነገር የማያስተውሉ አዝካራቸውን ሲሉ የሚሉትን ነገር የማያስተውሉ ናቸው የተፈለጉበትም ተብለዋል ይላሉ ኢብኑ ከሲር። ከዛ ፈለፍዙ የሽመሉ ሃዛ ኩሊሂ ሃዛ ኩለሁ ይህንን ሁሉ ነገር ይሸከማል ቃሉ ካሉ በኋላ ወላኪን አሉ መን ኢተሰፈ ቢሸይኢን ሚን ዛሊከ መን ኢተሰፈ ቢጀሚዕ ዛሊከ ፈቀድ ተመ ነሲቡሁ ሚንሃ በእነዚህ መገለጫዎች በአጠቃላይ ይሄ ሁሉ መገለጫ ያለበት ሰው ወከሙለ ለሁ ኒፋቁል ዐመሊ ኒፋቅ የሚባለው ነገር እሱ ላይ ተሰብስቦበታል ይላሉ። ከማ ሰበተ ፊ ሰሒሐይን አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ምን ብለዋል? ቲልከ ሰላቱል ሙናፊቅ ይህች የሙናፊቅ ሰላት ናት። የቷ? ሶስት ጊዜ ነው ያለው። ቲልከ ሰላቱል ሙናፊቅ ቲልከ ሰላቱል ሙናፊቅ የጅሊሱ የርቁቡ ሸምሳ ቁጭ ብሎ ፀሐይን ይጠባበቃል። እየሰራ ምን ስራ ፈቶ ምን ፀሐይን ይጠባበቃል። ሐታ ኢዛ ካነት በይነ ቀርነይ ሸይጣኒ በሸይጣን ሁለት ቀንዶች መካከል በሆነች ጊዜ እንግዲህ ፀሐይ በምትገባ ጊዜ የምትገባው በሁለት የሸይጣን ቀንዶች መካከል ነውና በዛ ሰዓት አትስገዱ፣ ምንም አይነት ሰላት አትስገዱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰላትን ከልክሏል። እና እዛች እስክደርስ ድረስ ጠብቆ ቃመ ፈነቀረ አርበዐን አራት ረክዓን ነካ ነካ ያደርጋል አሉ። ላ የዝኩሩላህ ፊሃ ኢላ ቀሊላን እዛ ሰላት ላይ አላህን በጥቂቱ እንጂ አያወሳበትም። ፈሃዛ አኺሩ ሰላቲል ዐስር ለቲ ሂየ ሰላቱል ውስጣ ይህች ናት እንግዲህ ሰላቱል ውስጣ ተብላ የተገለጸችው። ቁርአን ላይ ደግሞ ሐፊዙ ዐለ ሰለዋቲ ወሰላቲል ውስጣ በተለየ መልኩ ሰላቱል ዐስርን ጥንቃቄ እንድናደርግበት ነብዩ ሰለላሁ ዐለይሂ ወሰለም ኢብኑ ዑመር በዘገቡት ሐዲስ ቡኻሪና ሙስሊም ላይ ባለ ሐዲስ ምን ብለዋል? መን ፋተትሁ ሰላቱል ዐስሪ ፈከአነማ ውቲረ አህሉሁ ወማሉሁ ሰላቱል ዐስር ያመለጠ የሆነ ሰው ገንዘቡ እንደጠፋበት ይቁጠረው፣ ቤተሰቦቹ በአጠቃላይ እንደጠፉበት እንደከሰረ ይቁጠረው ብለዋል። ፈቀድ ሐቢጠ ዐመሉሁ ሚል ሪዋያም አለ። ስራው በአጠቃላይ ከንቱ ሆኖበታል፣ ስራው ይበላሽበታል የተባለበትም ሐዲስ አለ። እዛው ቡኻሪና ሙስሊም ላይ የተዘገበ ሐዲስ ማንም ሰላቱል ዐስርን ያስመለጠ ከወቅቱ ያሳለፈ ጉሩበ ሸምስ ወይም ፀሐይ ስትገባ ጠብቆ የሚሰግድ የሆነ ሰው። ስለዚህ ምን ያስፈልጋል? መጠንቀቅ ያስፈልጋል። ሰላት ጉዳይ ላይ አወሉ ማ ይስአሉ አልዓብዱ የውመል ቂያመቲ ሰላት ነውና መጀመሪያ አንድ ባሪያ የሚጠየቀው የቂያም ቀን ሰላት ነው። እሱ ካማረለት ሌላውም ስራ ያምርለታል። እሱ ከተበላሸበት ግን ሌላውም ስራ እንደዛ ይበላሽበታል ተብሏል። ጥሩ ይህንን ካልን ወየምነዑነ አለዚነ ሁም ዩራኡን የሚለውን እንመልከት አጠር ባለ መልኩ አለዚነ ሁም ዩራኡን እነዚያ ሪያ ማለት ነው ለአላህ ሱብሓነሁ ወተዓላ ተብሎ የሚሰራ የሆነን ስራ ከአላህ ውጪ ላለ አካል መስራት ሪያ ተብሎ ይጠራል። እና እነዛ ለአላህ በሚሰራ ስራ ከአላህ ውጪ ያለን አካል የሚፈልጉ የሆኑ ሰዎች ይሄ እንግዲህ ስራን ያበላሻል። ነብዩ ሰለላሁ ዐለይሂ ወሰለም ብለዋል መን ዐሚለ ዐመለን አሽረከ ማዕየ ፊህ ገይሪ ተረክቱሁ ወሽርከሁ አንድን ስራ የሰራ በዛ ስራው ደግሞ ከኔ ውጪ ያለን አካል ያጋራ የሰራውን ስራ ከነማጋራቱ እተዋዋለሁ ወይም ተረክቱሁ ሰውየውን ከነማጋራቱ እተዋዋለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ዒባዳ ኻሊሰን ሊወጅህ ይላል አላህ ሱብሓነሁ ወተዓላ ጥርት ተደርጎ ነው መሰራት ያለበት።
በዛ ዒባዳችን መካከል የሰዎችን ትኩረት ለመሳብ ለሰዎች ተብሎ የተደረገ ዒባዳ ሲሆን ያ የተሰራው ስራ ሙሉ ለሙሉ ከንቱ ይሆናል። ከሱ ውጪ ያሉት ሌሎች መልካም ስራዎች ይበላሻሉ አይበላሹም? ያው በዑለማዎች መካከል ኺላፍ አለበት። ያው ራጂሑ ግን አይበላሹም። የሚበላሸው ያ ሪያ የገባበት ስራው ብቻ ነው። የሰው ልጆች ደካማ ፍጡሮች ናቸው። ምናልባትም ቀረብ ብለን ብናያቸው አይደለም ለአላህ ተብሎ የሚሰራውን ስራ ለነሱ ብለን ልንሰራው ቀርቶ ለነሱ ብለን ልናደርግላቸው ምንም የሚገባቸው ነገር እንዳለ እናምን ነበር። የሰው ልጅ በቃ የሰው ልጅ ነው፣ ደካማ ፍጡር። እነዚህን የመሳሰሉ መልእክቶችን ይዛ በዛሬ ይህን አክል ካየን ይበቃናል። መርሃባ جعلني الله وإياكم من الذين يستمعون القول فيتبعون أحسنه. بارك الله فيكم.